ሌላው ሁለተኛው ኢንቪቴሽን ካስሞላናቸው በኋላ ሪዋርዱን እንዲሰጠን እነሱ መተግበር ያለባቸው ሩሎች አሉ። ኢንቫይት ካደረግናቸው በኋላ መተግበር ያለባቸው ሩሎች አሉ። እዚህ ጋር ሩል ኢንትሮዳክሽን የምትላለች። ሩል ኢንትሮዳክሽን ማለት ኢንቪቴሽን እንዲሰጠን መሟላት ያለባቸው ነገሮች ማለት ነው። ለኢንቪቴሽን መሟላት ያለባቸው ነገሮች አንደኛ ኢንቫይት ፍሬንድስ ይላል። ይሄ ምንድነው? ሰዎች በእኛ ሊንክ መመዝገብ አለባቸው። ልክ እንዳልኳችሁ ወይ በሊንክ ነካችሁ ወይም ደግሞ እዚህ ጋር አምጥታችሁ አይዲያችሁን አድ አስደርጋችሁ በእናንተ ስም መመዝገቡን ቼክ ማድረግ አለባችሁ። አንድ ይሄ። ሁለተኛ ደግሞ ፌስ ቬሪፊኬሽን ይላል። በእናንተ ሊንክ ከተመዘገቡ በኋላ ምን ያደርጋሉ? የፊት አሻራ እንዲሰጡ ታደርጋላችሁ። የፊት አሻራ ካልሰጡ አካውንታቸው ቬሪፋይ አልሆነም ማለት ነው። የፊት አሻራ ሲሰጡ ቼክ ለማድረግ ከፈለጋችሁ እዚህ ጋር ማይ ኢንቫይት የምትለው ሀገር ትገቡና ከዛ እዚህ ጋር ስማቸው አለ አይዲ ሚዚች አካባቢ ያመጣላችኋል። ከዛ ቬሪፋይድ ይላል። የፊት አሻራ ሰጥተው ከሆነ እዚች ጋር በሰማያዊ ቬሪፋይድ የሚል ያመጣላችኋል። ቬሪፋይ ማስደረግ ይጠበቅባችኋል ማለት ነው። በዚህ መልኩ ቼክ ማድረግ ትችላላችሁ። ሌላው ኮምፕሌሽን ኦፍ ታስክስ። ቀጣይ ምንድነው የሚጠበቀው ስቴፕ? ያ ሰውዬ የፊት አሻራ ሰጠ። መጀመሪያ በእናንተ ሊንክ ተመዘገበ፣ ከዛ የፊት አሻራ ሰጠ። ከዛ ቀጣይ ስራው የሚሆነው ምንድነው? 2 ሰዓት ገብቶ ላይቭን መስራት፣ ታስኩን መስራት ማለት ነው። ኢንቪቴሽን የሚሰጣችሁ አንድ ሰው ላይቭ ገብቶ ሲሰራላችሁ ነው። አንድ ሰው በእናንተ ሊንክ ተመዝግቦ ስለገባ ብቻ ምንም የሚሰጣችሁ ሪዋርድ የለም። ገብቶ ታስኮቹን ሲሰራ ነው ለእናንተ ሪዋርድ የሚሰጣችሁ ማለት ነው። ምክንያቱም መስራቱ የሚታወቀው ፕላትፎርሙ መስራቱ የሚያውቀው አካውንቱን ቬሪፋይ አድርጎ በስራ ላይ ሲገኝ አክቲቭ ሲሆን ነው። ስለዚህ ኢንቪቴሽን እንድታገኙ እነዚህን ነገሮች መፈጸም ይጠበቅበታል ማለት ነው። ሌላው የመጨረሻው ሪሲቭ አዋርድስ ይላል። ይሄ ሁላ ከሰራላችሁ በኋላ ሪሲቭ ማለት ይጠበቅባችኋል። እናንተም ሪሲቭ ካላላችሁ ኢንቪቴሽናችሁ 24 ሰዓት ከሞላው ኤክስፓየርድ ያደርጋል ማለት ነው። ስለዚህ ኢንቪቴሽናችሁን ሪሲቭ ለማለት እዚህ ጋር ጎ ኢንቫይት ከሚለው ትንሽ ዝቅ ብላችሁ ማይ ሪዋርድ የምትላለች እዚህ ጋር ነው የሚቀመጥላችሁ። ለምሳሌ አንድ ሰው ዛሬ ከማታ 1 ሰዓት ጀምሮ እስከ ነገ ማታ 1 ሰዓት ድረስ ባለው ሰዓት ገብቶ 2 ሰዓት ላይቭ ከሰራልን ሪሲቭ ማለት የምንችለው በቀጣኛው ቀን ነው ማለት ነው። ስለዚህ ብዙ ሰዎች አሁን ትሸወዳላችሁ። ብዙ ሰው ይሸወዳል። ለምን? ዛሬ አሁን ሰርቶ 2 ሰዓት ላይ እንደጨረሰ ቶሎ ሪሲቭ የሚል ካልበራ ትላላችሁ። ከዛ ትዘናጉና ኢንቪቴሽን እኮ አልሰጠኝም ብላችሁ ትዘናጉና በሚሰጠው ሰዓት አታዩትም፣ ኤክስፓየርድ ያደርግባችኋል ማለት ነው። ስለዚህ ኢንቫይት እንዳደረጋችሁ ካወቃችሁ በየጊዜው በቃ በየሰዓቱ እየመጣችሁ እዚህ ጋር ሪሲቭ የምትለዋ ነገር አለች የለችም የሚለው ነገር እየመጣችሁ ቼክ አድርጉ ማለት ነው። እዚች ጋር አቬሌብል ቱሞሮ ነው የሚላችሁ። ለምሳሌ እንደነገርኳችሁ ከዛሬ ማታ 1 ሰዓት ጀምሮ እስከ ነገ ማታ 1 ሰዓት ባለው ሰዓት ሰርቶ ከሆነ ያሰው ላይቭ የጋበዛችሁ ሰው ማለት ነው ማታ 1 ሰዓት ቀን እስከሚቀየር ድረስ እዚች ጋር ነው አቬሌብል ቱሞሮ ብሎ ነው በዶላር የሚያስቀምጥላችሁ ማለት ነው። የመጀመሪያ ቀኑ ከሆነ $0.5 ብሎ ያስቀምጥላችኋል። ከዛ ልክ ማታ 1 ሰዓት ከተቀየረ በኋላ ወደዚህኛው ይመጣል። አቬሌብል ቱ ሪሲቭ ወደሚለው ይገለበጣል ማለት ነው። ከዛ እዚች ጋር እቺ ፍዝዝ ያለችው ሪሲቭ የምትለው ትበራለች፣ ድምቅ ትላለች። የዛኔ ሪሲቭ ማለት ትችላላችሁ ማለት ነው። በዚህ አይነት መልኩ ኢንቪቴሽን ሪዋርዳችሁን መቀበል ትችላላችሁ። ሌላው አራተኛው አንድ ሰው ኢንቫይት ስናደርግ ምን ያህል ሪዋርዶችን መቀበል እንችላለን የሚል ርዕስ ነው የምናየው። እዚህ ጋር ከላይ ሩልስ የምትል አለች፣ እዚች ጋር ማከብላችሁ ማለት ነው። እሷን አንዴ ነክታችሁ ትገባላችሁ። ይሄ ማለት ኢንቪቴሽን እንዲሰጠንና ምን ያህል እንደሚሰጠን የተቀመጠ ህግ ነው። ፕላትፎርሙ ያስቀመጣቸው ህግጋቶች ነው። በዚህ መልኩ ነው ኢንቪቴሽን ሪዋርድ የሚከፍለን። እሺ የመጀመሪያው ምን ይላል? ኢንቫይትድ አንከር ኢዝ ላይቭ ፎር 1 hours in 7 days ይላል። እናንተ የጋበዛችሁት ሰው በ7 ቀን ውስጥ ኢንቪቴሽን የሚሰራው ለ7 ቀን ያክል ነው። ከ7 ቀን በኋላ
ኤክስፓየርድ የሚያደርጉ እንትኖች አሉ። 4.5 ዶላሩ ኤክስፓየርድ ያደርጋል። ስለዚህ በ7 ቀን ውስጥ አንድ ሰዓት ላይቭ ከሰራላችሁ ተደምሮ አንድ ሰዓት ላይቭ ከሰራላችሁ ቦነስ ኮንቴንት ይልና 0.5 ዶላር ወይም ደግሞ 5000 ቢን ወይም በሌላ ፕላትፎርሞች አጠራር ፖይንት የምንለው ማለት ነው። እዚህ ጋር ቢንስ ተብሎ ነው የሚጠራው። ስለዚህ 5000 ፖይንት አላችሁ። አንድ ሰው የጋበዛችሁት ሰው ፕላትፎርሙን ከተቀላቀለ በኋላ በ7 ቀን ውስጥ አንድ ሰዓት ላይ ከሰራላችሁ 5000 ፖይንት አላችሁ። ከዛ ደግሞ ጨምሮ በ7 ቀን ውስጥ ለ4 ሰዓት ያክል ላይቭ ከሰራላችሁ 10000 ፖይንት ይጨምርላችኋል። ያ ማለት 1 ዶላር። 10000 ፖይንት ማለት በዚህ ፕላትፎርም አቆጣጠር 1 ዶላር ማለት ነው። አጠቃላይ ስንት ሆነ? 5000 እና 10000 15000። ያ ማለት 1.5 ዶላር ማለት ነው። ሌላው 4 ሰዓት አሁንም 4 ሰዓት ይጨምርና በ7 ቀን ውስጥ 8 ሰዓት ከሰራላችሁ በቀን 2 ሰዓት ላይቭ እየሰራ ማለት ነው። ይሄ ማለት አንድ ሰው በቀን ስንት ሰዓት መስራት ይጠበቅበታል? 2 ሰዓት። በቀን 2 ሰዓት ላይ መስራት ይጠበቅበታል። ስለዚህ 8 ሰዓት ሲሰራ በ7 ቀን ውስጥ 10000 ፖይንት ይጨምርና አጠቃላይ 25000 ፖይንት ታገኛላችሁ ማለት ነው። አሁንም በ7 ቀን ውስጥ 4 ሰዓት ጨምሮላችሁ 12 ሰዓት መስራት ከቻለ 20000 ፖይንት ፕላትፎርሙ ሪዋርድ ይሰጣችኋል ማለት ነው። አጠቃላይ ስንት ሆነ? በ7 ቀን ውስጥ የምታገኙት ሪዋርድ ስንት ሆነ? እዚህ ጋር ስንት ዶላር አለ? 2 ዶላር። እዚህ ጋር 1 ዶላር፣ አጠቃላይ 3 ዶላር። ከዛስ 4.5 ዶላር ማለት 45000 ፖይንት ማለት ነው። በ7 ቀን ውስጥ ከአንድ ሰው ኢንቫይት ካደረግነው ሰው በቀን 2 ሰዓት ላይ እየሰራ በ7 ቀን ውስጥ 12 ሰዓት ተደምሮ ከሰራልን 4.5 ዶላር ማግኘት እንችላለን ማለት ነው። ከዛ ኢንቪቴሽን በዚህ አያበቃም። ለ7 ቀን ያክል ያለው ሪዋርድ ይሄ ነው። ይሄ 7 ቀኑ ጊዜ ከሄደ ይከሽፋል። ከዛ ይቀጥላል። አሁንም አያቆምም። ኢንካም ሪዋርድስ ይላል። ይሄ ማለት ምንድነው? ኢንቫይት ያደረጋችሁት ሰው በሚያገኘው ገቢ ልክ ለእናንተም ሪዋርድ አለው። ያ ሰውዬ መጥቶ ሲሰራና ሪዋርዶችን ወይም ደግሞ ኢንካሞችን ሲያገኝ፣ ገቢዎችን ሲያገኝ፣ ገንዘብ ሲሰራ ለእናንተም ሪዋርድ አለው። ምክንያቱም ፕላትፎርሙ እናንተ ላስተዋወቃችሁበት ያንን ሰው ላመጣችሁበት ያስጠቅማችኋል። ምክንያቱም እሱም እየተጠቀመ ነው። ያ ሰውዬ ኮይኑን እያንቀሳቀሰለት ነው። ያ ሰው ኮይኑን እያንቀሳቀሰለት እስከሆነ ድረስ እናንተ ላመጣችሁበት ክፍያ ይገባችኋል ማለት ነው። ስለዚህ መውሰድ ያለባችሁን ነገር በዚህ አይነት መልኩ ይሰጣችኋል። እሺ እንዴት ነው የሚሰጣችሁ? እዚህ ጋር the invited anchor earns 250k ይላል። 250,000 በወር ውስጥ እናንተ የጋበዛችሁት ሰው ሴትም ሆነ ወንድም፣ እዚህ ጋር ከሴትም ከወንድም የምታገኙት ሪዋርድ ተመሳሳይ ነው። እዚህ ፕላትፎርም ላይ ወንድም ሴትም ከሁለቱም እኩል ነው የምታገኙት ማለት ነው። ስለዚህ ልዩነት የለውም። የጋበዛችሁት ሰው በወር ውስጥ 250,000 ቢን ኢንካም ካገኘ፣ ያ ማለት 250,000 ማለት 25 ዶላር ማለት ነው። 25 ዶላር በወር መስራት ከቻለ ለእናንተ ሪዋርድ ስንት አላችሁ? 10,000 ፖይንት አላችሁ። ያ ማለት 1 ዶላር ማለት ነው። አሁንም ደግሞ እናንተ የጋበዛችሁ ሰው በወር ውስጥ 500,000 ፖይንት ከሰራ ወይም ደግሞ ገቢ ካገኘ 20,000 ፖይንትን ይጨምርላችሁና አጠቃላይ 30,000 ይሆናል። ያ ማለት 3 ዶላር ማለት ነው። አሁንም ይቀጥላል። በወር ውስጥ 1 ሚሊዮን ፖይንት ወይም ደግሞ 1 ቢሊዮን ገቢ ካገኘ 20 ዶላር ይጨምርላችኋል ማለት ነው። 20 ዶላር ሪሲቭ ማለት ትችላላችሁ። አሁንም ይቀጥላል። እናንተ የጋበዛችሁት ሰው በወር ውስጥ 2,500,000 ፖይንት ከሰራ ማለት ነው። ያ ማለት 250 ዶላር ማለት ነው። በወር ውስጥ ከሰራ ለእናንተ 30,000 ፖይንት ይሰጣቸዋል፣ 3 ዶላር ማለት ነው። አሁንም ይቀጥላል፣ አያቆምም። ሪቻርጅ ሪዋርድስ ይላል። ይሄ ማለት ኮይኑን ገዝቶ እንትን ካለ ኢንካሞችን ካለ የመጀመሪያው ምንድነው? 1 ሚሊዮን ኮይን። ይሄ ደግሞ በኮይን ነው። 1 ሚሊዮን ኮይን በ30 ቀን ውስጥ መስራት ከቻለ ያ ሰው ኢንካም ማግኘት ከቻለ
40,000 ፖይንት ወይም ደግሞ $4 ይሰጣችኋል። አሁንም ቀጥሎ 2 ሚሊዮን ኮይንን በወር ውስጥ 2 ሚሊዮን ኮይን ማግኘት ከቻለ 60,000 ፖይንት ሪዋርድ ይሰጣችኋል ማለት ነው። አሁንም ይቀጥልና በወር ውስጥ 5 ሚሊዮን ኮይን መስራት ከቻለ 100,000 ፖይንት ወይም ደግሞ $10 ያስብላችኋል። አሁንም ትንሽ ከፍ አድርጎ 10 ሚሊዮን ኮይን በወር ውስጥ መስራት ከቻለ 300,000 ፖይንት ይሰጣችኋል። ለእናንተ 300,000 ፖይንት ያስብላችኋል። ያ ማለት $30 ማለት ነው። ያ ማለት አጠቃላይ በኢንቪቴሽን ስንት ማግኘት እንችላለን? እዚህ ጋር $30 አብረን እየደመርን እንሂድ። ከዚህ ስንጀምር እዚህ ጋር $30 አለ። እዚህ ጋር $10 ስንደምርበት $40 ይሆናል። ከዛ $6 ስንደምርበት 46፣ ከዛ 50፣ እዚህ ጋር $3 አለ $53 ማለት ነው። ከዛ እዚህ ጋር ደግሞ $2 አለ $55 ማለት ነው። ከዛ ይህችን ፖይንት እንያዝና እዚህ ጋር ልክ እናደርጋትና እዚህ ጋር $55 ብለናል። ስለዚህ ጋር 57፣ 58፣ 60፣ 61፣ 62፣ 62.5 ያ ማለት በወር ውስጥ አጠቃላይ ይሄ ሰው የጋበዝነው ሰው እነዚህን የጠየቀውን ሪኳየርመንት ማሟላት ከቻለ ለእኛ እስከ $62.5 ድረስ ኢንቪቴሽን ማግኘት እንችላለን ማለት ነው። ስለዚህ ከፍተኛ ገቢዎችን በኢንቪቴሽን ብቻ ማግኘት እንችላለን ማለት ነው። ስለዚህ ይህን ኢንካም ግን ያ ሰው ብቻውን ሊያሳካው አይችልም። ምክንያቱም የኛ ጥረት ያስፈልገዋል። ይህ ስራ እንደምታውቁት በጣም ትዕግስት ያስፈልገዋል። በጣም ትዕግስት የሚያስፈልገው ስራ ነው። ብዙ ሰዎች ይመጣሉ፣ ነገር ግን ፕላትፎርሙን ለቀው ይሄዳሉ። ያ የሚሆነው ለምንድን ነው? ፕላትፎርሙን ያለመረዳት እና አሪፍ እና ጠንካራ ቲም ያለማግኘታቸው ምክንያት ነው። ስለዚህ እናንተ የምትጋብዙት ሰው አሪፍ አድርጋችሁ የምትይዙትና በደንብ አድርጋችሁ ጋይድ ልታደርጉት፣ ፕላትፎርሙን ልታስረዱት እና ልታሰለጥኑት ይገባል። ምን ጊዜም ብቸኝነት ሊሰማው አይገባም። ስለዚህ እነዚህን ነገሮች በማድረግ ከአንድ ሰው ይሄን ያክል $62.5 ድረስ ማግኘት ትችላላችሁ ማለት ነው። ኢንቪቴሽን እንግዲህ ይሄን ይመስላል። ሌላው አንዳንድ ኢንቪቴሽን የማይቀበልባቸው ምክንያቶችን እናያለን። እዚህ ጋር ምንድነው ፌክ አካውንት ስንከፍት መጀመሪያ ምንድነው ኤጀንቶች ኢንቫይት ማድረግ አይችሉም። መታወቅ ያለበት ነገር ኤጀንቶች ኢንቫይት ማድረግ አይችሉም። ኤጀንቶች ኢንቫይት ማድረግ ስለማይችሉ ኢንቪቴሽን ለመጠቀም ምንድነው የምናደርገው? ያው ይሄ ፕላትፎርሙ የማይፈቅደው ነገር ነው፣ ህገወጥ ነገር ነው። ከተገኘ አካውንታችንን ባን ያስደርግብናል። ነገር ግን ፕላትፎርሙ በማያውቅበት መንገድ ፌክ አካውንት ከፍተን በዛ መልኩ ሰዎችን ኢንቫይት እያደረግን መጠቀም እንችላለን። ነገር ግን ይሄን ነገር ስናደርግ ልንጠነቀቅ ይገባል። ለምሳሌ ለማንሳት ያክል የመጀመሪያው አፑን ዳውንሎድ አድርገን እስከምንከፍል ድረስ ተመሳሳይ ኔትወርክ ባንጠቀም። ተመሳሳይ ኔትወርክ ማለት አንድ አይነት ዳታ ወይም ደግሞ ሆትስፖት አገናኝተን ሁለቱንም ስልክ ኖርማል አካውንቱን ዋና አካውንቱን እና ፌክ የምንከፍትበትን አካውንት በተመሳሳይ ኔትወርክ የምንጠቀም ከሆነ በኔትወርካችን አማካኝነት ስልክ ሊደርስብን ይችላል ማለት ነው። ሁለተኛ ደግሞ ዋይፋይ አንድ አይነት ዋይፋይ የምንጠቀም ከሆነ እሱንም ቢቻል በራሱ በስልኩ ዳታ ፌክ አካውንቱን በምንከፍትበት ስልክ ዳታ ብንከፍተው የተመራጭ ነው። ሌላው ሁለተኛው በአንድ አይነት ስልክ ከተከፈተ በአንድ አይነት ቀፎ ማለት ነው። ያ ማለት ዋና አካውንቱን የምንጠቀምበት ስልክ ላይ ፌክ አካውንቱን ከከፈትን በአይፒ አድሬስ አማካኝነት ሊደርሱብን ይችላሉ እና ቢቻል በቤተሰብ በሌላ ሰው በጓደኛ ስልክ ብንከፍተው ፌክ አካውንቱን ተመራጭ ነው። ሌላው ሶስተኛው ኢንቪቴሽን አንድ ሰው ከጋበዝን በኋላ ካልመዘገበልን ከ72 ሰዓት በኋላ መመዝገብ አይቻልም። ከፕሌይ ስቶር ቀጥታ አስወርደን የምናመጣ ሰዎች ኢንቪቴሽን ከ72 ሰዓት በፊት ካላስሞላን
ከ72 ሰዓት በኋላ ኢንቪቴሽን አይቀበልም ማለት ነው። ሌላው አራተኛው ሎኬሽን ከበራ የስልካችን ሎኬሽን ፌክ አካውንቱ ስንጠቀም ሎኬሽን ከበራ በአንድ ስልክ የምንጠቀም ሰዎች ማለት ነው ይሄን ነገር መጠንቀቅ ያለብን። ሎኬሽናችን ከበራ በሎኬሽን አማካኝነት ፌክ አካውንቱን ሊደርሱብን ይችላሉ ማለት ነው። ሌላው ቪፒኤንን ከተጠቀምን ቪፒኤንም ሎኬሽናችንን ስለሚያሳይ ቪፒኤን ባትጠቀሙ ተመራጭ ነው። ሌላው አምስተኛው የዋናው አካውንቱ ኢሜል ፌክ አካውንቱ ላይ ካለ የሁለቱም ኢሜል አንድ ቀፎ ላይ በተመሳሳይ ቀፎ ካለ ኢንቪቴሽን አይቀበልም። ምክንያቱም እንደ አንድ ስልክ አድርጎ ነው የሚያስበው ማለት ነው። ስለዚህ በቅድሚያ የፌክ አካውንት ከመክፈታችሁ በፊት እነዚህ ነገሮች ልትጠነቀቁ ይገባል ማለት ነው። ምክንያቱም ለዋናው አካውንታችሁ ሪስክ ስላላቸው ዋና አካውንታችሁን ባን እስከ ማስደረግ ሊደርስባችሁ ስለሚችል ማለት ነው። ስለዚህ ለመድገም ያክል የመጀመሪያ ተመሳሳይ ኔትወርክ ባንጠቀም፣ ሁለተኛ በአንድ አይነት ቀፎ ባንከፍት፣ ሶስተኛ ደግሞ ኢንቪቴሽን ከ72 ሰዓት በፊት ማስሞላት ይኖርብናል። አራተኛው ሎኬሽን የስልካችን ሎኬሽን በፍጹም ማምረት አይገባም። አምስተኛው ቪፒኤን መጠቀም የለብንም ሎኬሽናችንን ስለሚያሳይ ማለት ነው። በስድስተኛ ደግሞ ኢሜይሎችን ዋና አካውንቱ ያለበትን ኢሜይል ማስገባት የለብንም ማለት ነው። እዚህኛው ስልክ ላይ ኢሜይላችን በጭራሽ አታች ሊደረግ አይገባም። እነዚህን በጥንቃቄ ካደረግን ፌክ አካውንታችንን ከፍተን ኢንቪቴሽናችንን መጠቀም እንችላለን ማለት ነው። ለዛሬ ይዤላችሁ የቀረብኩት ቪዲዮ እንግዲህ ይሄንን ይመስላል። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ቪዲዮዎችን ስንለቅ እንዲደርሳችሁ ሰብስክራይብ ስታደርጉ ከጎን የደውሏን ምልክት መንካት እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በተጨማሪም ቪዲዮዎችን እንድሰራላችሁ የምትፈልጓቸው ቪዲዮዎች ካሉ ኮሜንት ሴክሽን ላይ አስቀምጡልኝ። በዚህ አይነት መልኩ ቪዲዮዎችን እየሰራሁ አቀርብላችኋለሁ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ